አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ክርስቲያን ወገኖቼ? ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉ ሰላም። እንዴት ናችሁ የመዳም ቅመሞች? ስራ እንዴት ይዟችኋል? እኛ ጋር ሁሉም ሰላም ነው አልሐምዱሊላህ። ሰብስክራይብ ስታደርጉኝም ለነበራችሁ፣ ኮሜንትም ስጽፉልኝ ለነበራችሁ በጣም ነው የማመሰግነው። እንደዚህ ከተባበርን ብዙ ደረጃ እንደርሳለን ብዬ አስባለሁ። ወላሂ በጣም ነው የማመሰግነው። ብቻ ላይቭ እንዳልገባ ከልክሎኛል። ብቻ ለምን እንደሆነ አላውቅም። ኢንሻአላህ ይስተካከላል። እንዴት ናችሁ? ሰላም ናችሁ ወይ? ተናፍቃችኋል። በዚህ ሰሞን ቪዲዮ አልሰራሁም፣ ገና አሁን ነው የገባሁት እና እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። በጣም ነው የማመሰግነው። የግሩፕ ጀማዓዎቼ በጣም ነው የማመሰግነው። በጣም ደስ ብሎኛል። ኮሜንት ጽፋችኋል፣ ሰብስክራይብ ማድረጋችኋል። በጣም ነው የማመሰግነው። እንደዚህ ከተባበርና ብዙ ደረጃ እንደርሳለን ብዬ አስባለሁ ኢንሻአላህ። ለሁላችንም በተለይ አረብ ሀገር ላለን እንደዚህ ከተባበርን ብዙ ደረጃ እንደርሳለን ብዬ አስባለሁ። በጣም ነው ደስ ያለኝ። ኢንሻአላህ እንደዚህ ትብብር አድርገን ብዙ ደረጃ እንደምንደርስ የዘወትር ምኞቴ ነው እና ያሰብነውን ያለምነውን አላህ በቅርብ ጊዜ አሳክቶ ለሀገራችን እንደሚያበቃንም ተስፋ አለኝ ኢንሻአላህ። የቤተሰብ ናፍቆት፣ የልጅ ናፍቆት ወላሂ እኔ ምን ብዬ ልንገራችሁ፣ በጣም ነው ልጆቼ የናፈቁኝ። እዚህም ልጅ ይዤ ነው የምኖረው፣ ሀገር ቤትም ልጅ አለኝ። በጣም ነው የናፈቀኝ። ብዙም በስልክም እያገኘኋቸው አይደለም። በጣም ናፍቆኛሉ። እስኪ እንደኔ ልጆቻችሁ የናፈቋችሁ በስልክ እንደዚህ ቶሎ ቶሎ የማታገኙ ሰዎች እስኪ ኮሜንት ጻፉልኝ። በጣም ነው ልጆቼ የናፈቁኝ። ብቻ ኢንሻአላህ ሁሉም ነገር ለኸይር ነው። የሚያገኝበትም ቀን ቅርብ ይሆናል ኢንሻአላህ። እና እንዴት ናችሁ? እኔ ጋር ሁሉም ሰላም ነው። ዛሬ የመጣሁት በአንዳንድ ነገር ነው የመጣሁትና በተለይ አረብ ሀገር ሆነን እስኪ ልጅ እኔ አሁን ልክ እርጉዞኜ ነው ባሌ ተይዞ ሀገር ገባው እና በዛን ሰዓት ማን ከጎኔ ነበረ? ማን ከጎኔ ያኔ ትላንት አብሮኝ ችግር በሌለ ሰዓት አብሮኝ የነበሩ ሰዎች እነዛ ሰዎች ራቁኝ ወይስ አብሮኝ አሉ የሚለውን አንዳንድ ነገር እናወራለንና እንደኔ ልጅ ይዛችሁ ብቻችሁ ያለማንም አጋዥ ተጋፍጣችሁ ኖሮን ያላችሁ ሰዎች በጣም ክብሬ የላቀ ነው ለእናንተ ማለት ነው። በጣም ነው ጀግና ነሽ አንቺ፣ በጣም ጎበዝ ነሽ። ብዙ አሁን በተለይ ቲክቶክ ላይ ያለው አንዳንዴ እሱንም እያየው ነው ተስፋ ማደርገውና ብዙ ልጆች እንደዚህ ወልደው ባሎቻቸው ተይዞባቸው እና እንደኔም እርጉዝ ሆኖ ተይዞ ልክ እርግዝና እንደጀመርኩ ነው ባሌ ተይዞ ሀገር ገባው እና እስካሁን ሰዓት ድረስ ኑሮን እየተጋፈጥኩ ነው ብቻዬን። አልሐምዱሊላህ ብቻዬን ማለት አይቻልም እና አልሐምዱሊላህ እሱ እያገዘኝ ነው እና ትላንት አብሮኝ የነበሩ ሰዎች ዛሬ አብሮኝ አሉ ወይ የሚለው ይሄ ሌላ ጥያቄ ነው። ብዙ ጊዜ ችግር ሳይደርስብን በፊት በዙሪያችን ጓደኛም ይሁን ዘመድም ይሁን አብሮን አለ፣ አብሮን ይበላል፣ አብሮን ይጠጣል። በቃ እንደዚህ በሚሆን ሰዓት መቼም በቃ ችግርም ቢደርስብን እነዛ ሰዎች ሚርቁን አይመስለንም። ችግር ቢደርስብን ራሱ ማለት ነው ሚርቁን አይመስለንም። አንዳንድ ጊዜ የችግር ጥሩ ጎኑ ማለት ነው የሰውን ልክ ታውቁበታላችሁ። ዘመድም ሊሆን ይችላል፣ ጓደኛም ሊሆን ይችላል። የሰውን ልክ ታውቁበታላችሁና እኔ በዚህን ጊዜ ልክ
እርጉዝ ሆኜ ነው እሱ አዲስ ገና እርግዝና ገና እንደጀመርኩ ነውና ተይዞ የገባው እስካሁኗ ሰዓት አሁን ልጄ አመት ከ7 ወሩ ነው። እስካሁኗ ሰዓት የታዘብኩት ነገር ቢኖር አንዳንዴ ችግር ራሱ መድረሱ የሰውን ልክ ያስተምራችኋል። እና ይሄንን ነው የተማርኩት በህይወቴ። ብዙ ጊዜ በዙሪያችን ችግር ባልደረሰብን ሰዓት፣ በምቾት ባለን ሰዓት፣ ባልቸገረን ሰዓት በዙሪያችን የጓደኛ ጓጋታ፣ የዘመድ ጓጋታ ሲኖር እነዚህ ሰዎች ችግር ራሱ ደርሶብን ሚሪቁን አይመስለንም። ወላሂ ይሪቁናል። በችግራችን ጊዜ መላጣ እንደሆነ ነው የምንረዳው። እና አንዳንዴ ችግር ራሱ መድረሱ የሰውን ልክ እንድታቁበት ይረዳችኋል። ምክንያቱም ለድጋሜ በቃ ለሰው አዛኝ ልትሆኑ ትችላላችሁ። በቃ ሰው የሆነ ችግር ሲደርስበት የሆነ በቃ አለ አይደል ሩህሩህ ልትሆኑ ትችላል። ግን ጀገን ትላላችሁ። በቃ ሁሌ እንትና አትንሰፍሰፉም ለሰው ማለት ነው። እና በጣም እኔ ያየሁበት የሰውን የዘመድን የጓደኛን ልክ ያየሁበት ጊዜ ነው። እና ይሄ ጊዜ ለዛ ነው ዛሬ ይሄንን ቪዲዮም ለመስራት ያሰብኩት ማለት ነው። አብሮኝም ያሉ ጓደኞቼ አሉ እና የሸሹኝም አሉ። እኔ አሁን ምን ለማለት ፈልጌ ነው፣ ብዙ ጊዜ ጓደኛ ሲኖራችሁ ችግር ሳይደርስባችሁ ሲቀራ በዚህ ዘመዱ በዚህ ጓደኛ የሆነ ጋጋታ፣ የጓደኛ ብዛት፣ የጓደኛ አንድ በቂ ነው ለችግራችሁ የሚደርስ ለችግሯ የሚደርስላት አንድ ጓደኛ በቂ ነው። በነገራችን ላይ የጓደኛ ጋጋታ ምንም አያደርግም። ችግር በደረሰባችሁ ሰዓት መላጣ እንደሆናችሁ ነው የምትረዱት። ያ የጓደኛ ጋጋታ በቃ ጥሏችሁ ነው የሚሸሸው። ዘመዴ ስትሉ ትላንት ምናልባት ወጪ ልታደርጉለት ትችላላችሁ። ራሳችሁ በቃ አለ አይደል ተጨናንቃችሁ ባለ በሌለ ብላችሁ እንትን ብላችሁለት ሊሆን ይችላል። ግን ችግር በደረሰባችሁ ሰዓት ያ ሰው ከጎኔ ይኖራል ወይ የሚለው ሌላ ጥያቄ ነው። እኔ በነገራችን ላይ አሁን የመጣሁት ብዙ ጊዜ ችግር አንዳንዴ መድረሱ ራሱ በጣም ጥሩ ነው። የሰውን ልክ ታውቁበታላችሁ። ማራቀኝ ማን ከጎኔ ቆመ የሚለውን በጣም ትረዱበታላችሁ ብዬ አስባለሁና አልሐምዱሊላህ እኔ ከማንም በላይ ነገ የሆነ ነገር ቢደርስብኝ እከሌ ይደርስልኛል፣ ነገ የሆነ ነገር ቢሆን እከሌ ይደርስልኛል ሳይሆን ወላሂ ፈጣሪያችሁን ያዙ። ክርስቲያኑም ሆንሽ ሙስሊሙም ሆንሽ የፈጠረሽን አምላክ፣ ለሁላችንም አምላክ ብለን የምናመልከው አምላክ አለን። በፈጠረሽ አምላክ ተመኪ። እከሌ ትደርስልኛለች፣ እከሌ ይደርስልኛል አይረባም። በቃ የፈጠረሽን አምላክ ያዥ። እሱን ስትይዢ ወላሂ በቃ ባላሰብሽው መንገድ ስራ ባይኖርሽ ስራ ይመጣልሻል። እኔ ወላሂ ነው የሚላችሁ በህይወቴ የሚፈራው ነገር ምን እንደሆነ ታውቃላችሁ? እኔ አልሐምዱሊላህ ሰራለሁ አገኛለሁ። ግን በህይወቴ የሚፈራው ነገር ቸግሮኝ የሰው እጅ ማየት። በቃ ቸግሮኝ የሰው እጅ ማየት በጣም ነው የሚፈራው። ይሄ ሁላችንም የምንፈራው ነገር ነው። እኔ ብቻ ሳይሆን ሁላችንም ሳንወድ በግድ ነው የሰው ፊት የምናየውና እኔ በህይወቴ የሚፈራው ነገር ቢኖር ይሄ ነው። አሁንም ነገም ዛሬም አላህ የሰው እጅ ከማሳያት ይጠብቀን ነው የሚለው ሁላችንም። እና በጣም ከባድ ነው እና እኔ አሁን ባጭሩ ምን ለማለት ፈልጌ ነው፣ የጓደኛ ብዛት ከጓደኛ ብዛት በስልክ መደዋወል ምንም ጥቅም የለው። አንቺ ጤነኛ ነሽ፣ አንቺ አፊያ አለሽ፣ ጠንክረሽ ስሪ፣ ለነገ ይደርስልኛል እከሌ። እንኳን ጓደኛ እንኳን ዘመድ በችግራችሁ ሰዓት በአንድ ማፀን የወጣችሁ ወንድምሽ ሊሆን ይችላል፣ እህትሽ ልትሆን ትችላለች። በዛ ሰዓት
ከጎኔ አሉ ወይ የሉም ብለሽ ራስሽ የምትፈትሽበት ጊዜ ነው ችግር ማለት ነው። የችግር ጥሩ ጎን አለው። አንዳንዴ ችግር መድረሱ ራሱ ጥሩ ነው። ማን ከጎኔ ቆማ፣ ማን ጥሎኝ ሄዳ፣ ማን እስከ መጨረሻው ሰዓት ድረስ ከጎኔ ነበረ፣ ማን ደግሞ ጥሎኝ ሄደ የሚለው ነገር በጣም በጣም አንዳንዴ ችግር መድረስ ራሱ በጣም ጥሩ ነው። ችግሩ አሁን ብዙ ጊዜ ችግር ሁላችንም እንፈራለን። ግን ደግሞ የመጣው ችግር አንቺን ብዙ ነገር አስተምሮሽ ነው የሚሄደው። ትላንት በዙሪያሽ ብር ባሽ ጊዜ፣ በዙሪያሽ በቃ ችግር ባልገጠመሽ ጊዜ፣ ያ የጓደኛ ጋጋታ፣ የዘመድ ጋጋታ የነበረው ችግር በደረሰብሽ ሰዓት አለ ወይ የለም፣ ይሄ አንቺ ነው የምታውቂው። ስለዛ አንዳንዴ ችግር ራሱ መድረሱ በጣም ጥሩ ነው ለሰው ልጅ። የሰውን ልክ ታቂበታለሽ፣ ቆጠብትይበታለሽ። በፊት ያኔ ቆጣቢ ካልሆንሽ፣ ብር ማትይዥ ከሆነ፣ ለዚህም ለዚህ የምትይ ከሆነ ቆጠብትይበታለሽ። እና አንዳንዴ ችግር መድረስ ራሱ ጥሩ ነው ለማለት ያክል ነው። እና አሁንም ሰብስክራይብ እንደራረግ። ይሄ የኔ ቻናል ከዘር ከሃይማኖት ከፖለቲካ ነፃ ነው። እንደዚህ አንዳንድ ለኛ ለአረብ ሀገር ለመዳም ቅመሞች ይጠቅማል ያልኩትን ነገር ነው ማስተላልፍበት። አንዳንድ ዘና ፈታ እንልበታለን። ሰብስክራይብ ያላረጋችሁ፣ ላይክ ያላረጋችሁ፣ ኮሜንት ያላረጋችሁ ኮሜንት በማድረግ ላይክ በማድረግ ሰብስክራይብ በማድረግ ቤተሰብ ሁኑ። አንዳንድ እስኪ በአረብ ሀገር ምን ገጠመን የሚለውንም እንጫወታለን በእኔ ቻናል ኢንሻአላህ። እስኪ ላይቭ ለመግባት ከልክሎኛል። እስኪ ቪዲዮ ካላችሁም በውስጥ በቴሌግራም ላኩልኝ። ያው ቁጥሬን ታውቃላችሁ ብዬ አስባለሁ። ያው በግሩፕ ነው ያለው ቁጥሬ። እስኪ በውስጥ ላኩልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።